ግን ጥያቄ አለ አንተ መንሱር አሁን አዶናይን አንተ መምከር ወይም ደግሞ ለመምከር አላጋጠመህም ቢኮዝ አሁን ላሰማ እንደዚህ ያሉ ነበር የገቡት አሁን አንዳንድ ጊዜ እንዳልከው ሶሻል ሚዲያ መጥፎነቱን በተለይ በአንድ ጊዜ ብዙ ፎሎወር ስታገኝ ብዙ ወዳጅ ስታገኝ እንዳልከው ከጎን የሚሆኑ ይመስላል እንኳን ለአዶናይ ለጀዋር መሐመድ አልተመለሱም ለነልደቱ አያሌው ለነምናምን ፖለቲከኞች እንኳን በጣም ብዙ ፎሎወር አላቸው ብቻ ሳይሆን የታጣቂ ኃይል እስከሚመስሉ ድረስ ወዳጅ የነበራቸው ሰዎች አዳምጠው ይሄን አሁን እንደዚህ አይነት ሰዎችን አሁን ወጣት ልጅ ነው አሁን የመሰለው በቃ ይሄን ነገር ካለ በኋላ ፈመሰ አሮን ኬር ምናምን ማለት አገኘ ከዛ ማይነካ ነገር ሁሉ መንካት ጀመረ ኢትዮጵያ ካናዳ አይደለም ኢትዮጵያ አሜሪካ አይደለም እንዳልከው አንተ ለሱ እንዲያው ይሄን ነገር እንደዚህ ሰዎች ሲፈምሱ አንተ ኢትዮጵያ ውስጥ በተለይ አንተ ብትመክራቸው አንተ ብትነግራቸው ወይ የመከርካቸውና የነገርካቸው ሰዎች አሉ እሱን ለመምከር አላጋጥ እንትና ምንድነው ኦፖርቹኒቲ አላገኘህም ቢካዝ መመከሩ አለባቸው ያስባሉ በጣም ህይወታቸውን ትልቅ እንትን ውስጥ እየከተቱ ነው ዮዳ ምንድነው መሰለ የመጀመሪያው ኮሜንት ላይ ዮዳ ተርጉምለት መንሱር ኔፓ ነው እንግሊዘኛ አይችልም ይሉሃል እኔ እንግሊዘኛ በአፍንጫዬ ነው ማወራው ነፍሴ ዛሬ ጠዋት እኔ አሁን ያለሁበት ሀገር አንድ መበሻ የለም ማለት አካባቢ ላይ አሁን ዛሬ ውሎዬን ነው የምነግርህ ከፈረንጅ ጋር ከምናምን ጋር በእንግሊዘኛ ነው ሳወራ ያዋልኩት ስራዬንም እየሰራው ያለሁት በእንግሊዘኛ ነው እና እንግሊዘኛ ዶሪ ማይ ብራዘር ፍሉዌንትሊ አይ ዊል አንደርስታንድ ቬሪ ዌል ግን አሁን ይሄ አይ ዊል ምናምን የሆነ እንትኖች አሉ አይደለ ያን ያህል ላልሰካካልህ ይችላለሁ ከዛ በተረፈ እንግሊዘኛ እችላለሁ እውነቱን ለመናገር ቡኖ ቦደሌ ጋር በስልክ እናወራለን አንዳንድ ነገሮችንም እንትን ብሎኛል ግን ምን ልፈልጌ ነው መሰለ ዮዳብ ሰዎች የሆነ ሌቭል ላይ ሲደርሱ ወይ ደግሞ በፎሎወር ስም ከአንተ ጋር አንደኛ ወይ ቅናት ይመስላቸዋል ገባ ያንን ነገር አንደርስታንድ አያደርጉትም አዶናይ በእርግጠኝነት ነው የምነግርህ ልጅነት ስላለበት እንጂ ክፉ ሰው አይደለም ጥፋትም ይሄን ያክል እንግዲህ ያው ከዚህ በኋላ መንግስት አንድ ግለሰብ ሲያስር ድሮ ዝም ብሎ አስሮ ነው የሚያጣራው በዚህ ዘመን ግን አስሮ አጣርቶ አስሮ ከዛ ደግሞ ጥፋት ካለበት ጥፋተኛ ብሎት ምናምን ነው የሚያደርገውና ኢየሱስን ይሄ ነው ብዬ ኮሜንት ማድረግ አልችልም ነገር ግን እየመጣ ያለው ትውልድ አሁን 3500 ሰው ነው የሚያዳምጠ ይሄ 3500 ሰው ይዮዳብ ቀላል ቁጥር እንዳይመስል 3500 ይቅርና 500 ሰዎች ወንበር ላይ ቁጭ ብሎ አንተ መድረክ ላይ ወጥተ ስትናገር እንዴት እንደሚያስፈራ እንዴት ብዙ እንደሆነ እና 3500 ሰው ቀላል ፊገር አይደለም ልልህ ብዬ ነው በሶሻል ሚዲያ እና ሶሻል ሚዲያ እኔ ሁሌ የማስበው ገጸ በረከት ነው ብዬ ነው የማስበው ገጸ በረከትን ደግሞ ፈጣሪ የሰጠህ ነገር ስለሆነ ተጠንቅቀህ ነው መናገርም መስራትም ማድረግም ያለብህ ኢዮዳ አዶናይ ላይ ያየሁት ሚስቴክ ምንድነው በእርግጠኝነት ነው የምነግርህ በጣም ነጭ ልብ ያለው ቀና የሆነ ልጅ ግን ልጅ ነው ወጣትነቱ አለበት ይሄ አሁን የዛሬ ስንት ወር ጅቡቲ ሄጄ ነበር አሁንም ያለሁት ውጭ ሀገር ነው እኔ በግሬ ወክስ አደርግ ኢትዮጵያ ላይ እኔ ከቤት ወጥቼ ትንሽ እንቅስቃሴ ሲጀምር ሄይ መንሱር ይላል ክላክስ ያደርግልሃል መኪና ያለው መንገድ ላይ የሚመጣው ፎቶ ይነሳል ምናምን ይልሃል አሁን እዚህ ሀገር ያለውበት ቦታ ግን ሰው ዞር ብሎ አይም የኛ ሀገር የኢትዮጵያውያን ፌመስነት ከዛው ሀገር የወጣ ነገር አይደለም ለምንም ደግሞ የሚጠቅም ነገር አይደለም ማንም ዞር ብሎ አይም ከሀገር ስትወጣ ምናልባት አዶናይ እኔ የማስበው ምንድነው እኔ ከአንዴም ሁለቴ አግኝቼዋለሁ በአካል አብረን በልተናል አብረን ጥጥተናል ይሄ የልጅነት ነገር የወጣትነት ነገር እና ትንሽ የፎሎወርሱ ጉዳይም አዲስ ነገር ሆኖበታል ከዛም ደግሞ ትንሽ ሆይ ምናምን ነገር ሲሉት በቃ ይሄ ልጅነቱ አለ አይደለ እሱ ነገር ነው ብዬ ነው የማስበው እኔ ከዛ በተረፈ ግን ሌላ ሚሽን ያለው ሰው ክፋት ያለበት ሰው ደግሞ ችግሩ ምንድነው በሶሻል ሚዲያ
በቀጥታ ወይ በምትሄድበት ሰዓት ነገሮቹ ያው እኛ ሁላችንም እንደምናውቀው ነው። ስሙዝሊ ስትሄድ የሚሆን ነገር ብዙም ነገር የለም። ያንን ወይ ግን ይዞ ሲመጣ ፎሎወርሱም እውቅናውን በአንድ ቡም አደረገለት። በቃ እንግዲህ የሰው ልጅ የልጅነት ጉዳይም መመከርም ስላለበት ለበጎም ነው። ደግሞ አንዳንዴ መታሰርን ከፈጣሪ በረከት ጋር ማገናኘትም ጥሩ ነው። ለምን ፈጣሪ ከሆነ ነገር ከበር ሊያደርገው ይሆናል። በነፍሱ የመጣ ነገር ሊኖር ይችላል። አደጋ የሚያስከትልበት ነገር ሊመጣ ይችላል ከዚህ በላይ። ስለዚህ ከልጅነት ጋር የመጣ ካልሆነ በስተቀር ከክፋት ምንም ነገር የለም። እኔ ደግሞ የማውቀው ምንድን ነው፣ ወንጀል ከሰራው አደለም ልታገዝ መማሪያ ነው የሚያደርገኝ መንግስት ብዬ ነው የማስበው። ለምን እንደኔ አይነቱ ሰው ወንጀል ሰራ ማለት እኔ አሁን ስለ ፕራይም ሚኒስቴሩ ስም አነሳለሁ፣ ስለ ክብርት ከንቲባ ስም አነሳለሁ፣ ስለ ሀገሬ ለውጥ እናገራለሁ። ያየሁትን የማየውን ነገር ነው የምናገረው። እኔ በሌብነት ብያዝ መንሱር ኤቪደንስ ዊዝ ኤቪደንስ እኔን በእርግጠኝነት ነው የምነግርህ በጥላቻ መታሰር ያለ አይመስለኝም። በእርግጠኝነት ነው የምናገረው ይህንን። ዊዝ ኤቪደንስ ግን በሌብነት በማጭበርበር የሰው ብር በመብላት ሰዎችን በማታለል ይሄ ስራ አለ ብሎ ጉዳይ አስፈጻሚ ሌብል ያህል ሌብል አልሐምዱሊላህ አልፌዋለሁ በጣም። ስለዚህ ሶሻል ሚዲያውን እኔ በትክክለኛ እኔ እነዚህን መንግስታት እኮ በቴሌቪዥን እንደ ማንኛውም ሰው ከማየት የዘለለ አጋጣሚ ስብሰባ ሲኖር ሂዶ ከማየት የዘለለ ምንም አይነት ግንኙነት የለኝም። ሰው ደግሞ የሚሸወደው በሱ ነው። በቃ አንስቶ ሌላ ሰማይ ላይ ነው የሚያስቀምጥ እንጂ እኔ ጥፋት ቢኖርብኝ መንግስት የመጀመሪያው መቀጣጫ የሚያደርገው መንሱርን ነው። ግን አልሐምዱሊላህ በተቻለኝ መጠን ኑሮዬን በሸሪያ ነው የማኖረው። በተቻለኝ መጠን የሀገርን ህግ አክብሬ ነው የምኖረው። በተቻለኝ መጠን ከወንጀል ራሴን ጠብቄ ነው የምኖረው። ይሄ ነው እንጂ ሌላ የተለየ ነገር የለም። አሜን። መንሱር እንግዲህ ቲክቶክ ላይ 5 ዓመት 4 ዓመት ሆነ፣ ፌስቡክ ላይ ምናምን ቆይተሃል እንግዲህ ከፈመስክ ማለት ነው። እና ብዙም ደግሞ በአንተ ላይ ብዙ ሰው ተነስቷል፣ ከጋዜጠኛ እስከ ፖለቲከኛ ብዙ በውጭም በውስጥም። እና አይ ቲንክ ይሄ ሁሉ ሰው ተነስቶ ይሄ ሁሉ ብዙ ነገር ወጥቷልና እንዲያው ትክክለኛ መረጃ ቢኖር ገቢ ትሆን ነበር ብዬ አስባለሁ። ለምን መሰለህ እኔ ራሱ ብዙ መረጃ ተልኮልኝ ብዙ ነገር ተልኮልን፣ ግን ያው ያስቀጣ አላውቅም። ገባ አንዳንድ ነገሮች ግን እንደሚመስለኝ አንተ ችግር ሞር ፐርሰናል የሆነ ነገር ነው እንደንትን የሚያመጡት። ላይክ በፐርሰናል ሁላችንም የራሳችን የፐርሰናል ህይወት አለ። የፐርሰናል ህይወት ወንጀል አይደለም። በፐርሰናል የሚያጋጥም በሪሌሽንሺፕ በምናምን አብዛኛው እንደዚህ አይነት ነገር ነው፣ ከሪሌሽንሺፕ ጋር ከምናምን ነው። ከዛ ውጭ ግን እንዳልከው ደግሞ በስራ በኩል በማስታወቂያ በኩል አንተ አስታዋቂ እንጂ የኩባንያው ኦነር አይደለህም። ኩባንያው በመንግስት ላይሰንስ አግኝቶ ምን ብሎ ሄደህ ብታስተዋውቅለት ከአንተ ጋር ምን ያገናኘዋል? ምክንያቱም ህገወጥ የሆነ ነገር አለ የምታስተዋውቀው። ህገወጥ የሆነ ነገር አስተዋውቀህ ታውቃለህ? ኢትዮጵያ ውስጥ ቢዝነስ ህገወጥ ላይሰንስ የሌለው የመጀመሪያው ላይሰንስ ካላቸው መንግስት ኦልሬዲ ቬት አድርጎ ላይሰንስ የሰጣቸው ኩባንያዎች ከሆኑ አንተ ኮመርሻል ብትሰራላቸው የሆነ ወንጀል ቢሰሩ እነሱ ናቸው ተጠያቂ የሚሆነው እንጂ ኮመርሻል ሰሪው ሊሆን አይችልም። ይሄ ደግሞ በአሜሪካም ተሴም ነው። ብዙ አርቲስቶች ያደርጋሉ። የመጀመሪያው ልንገርህ ፊንቴክን እኔ ብዙ ሰው አሁን ከፊንቴክ ጋር ነው እኔን የሚወገነው። ፊንቴክ የመጀመሪያው በቁጥር ምን ያክል እንደሆነ ባላቅ ቢዩት አድርገው ያንተ በቁጥር ምን ያክል እንደሆነ ባላቅ የኦሮሚያ ባህል ቱሪዝም ቢሮ መኪና ሲያስረክብ በአይኔ አይቻለሁ። ስካይላይት ሆቴል በጣም በብዙ የሚቆጠሩ መኪኖችን ደርድሮ ባለቤቶችን ቁልፍና መኪና ታርጋ ሰጥቶ ይዞ ሲሄዱ አይቻለሁ በአይኔ። ከኔ በፊት 100 በላይ ሰው መኪና ተረክቧል። ኤግዛክት ፊገሩን ስለማላቅ ነው እንጂ። ኦኬ ይሄ ነገር ካለ እኔ እንደ ሙስሊም ወለድን አላበረታታም። እኔ እንደ አንድ ወጣት ኢትዮጵያ ውስጥ እንዳለ ሰው ሰዎች በዚህ ዋጋ ገዝቶ መጠቀም ከቻሉ ለምንድን ነው እኔ ጋር ያሉትን እኔ ሲጀመር የማስታወቂያ ስራ መስራትም አልፈልግም፣ መተዳደሪያም አይደለም።
ይብዛም ይነስም የራሴ የሆነች ትንሽ ነገር አለችኝ። በቃ እኔ ሽቶዬን ሱፌን ካገኘው ጌታ ይመስገን እያልኩ እየቦረኩ ምኖር ሰው ነኝ። ለምን በበረባሶ የኖረ ሰው መጥቶ 10 ጫማ 5 ጫማ ሲኖረው ከባድ ነገር ነው፣ ትልቅ ነገር ነው ለኔ። ያ በባዶ እግር ይኖር የነበረ ሰው መጥቶ ጫማ አግኝቶ መኖር ከቻለ እዛ ላይ ጌታውን እያመሰገነ ነው እንጂ የሚኖረው የተለየ መጥፎ ነገር ውስጥ ገብቶ ወንጀል ውስጥ ገብቶ ራሱን አደጋ ውስጥ መጣል አይፈልግም። ከዛ በተረፈ አንድም ማስታወቂያ ላይ ህጋዊ ፍቃድ ሳይኖራቸው ህጋዊ ሳይሆኑ ሪል ስቴት ነው ሁለተኛ ደግሞ የምሰራው እኔ ሪል ስቴት መስጠታቸውን አይቼ 67% ዲቨሎፕ ማድረጋቸውን አይቼ ነው ገብቼበት ይሄን ነገር የማደርገው። ይሄ ደግሞ እንደ ዜጋ እንደ አገሪቷ ዜጋ ኢቲቪም የሚያደርገው ይሄንን ነው። ኤፍኤሞችም የሚሰሩት ይሄንን ነው። በማስታወቂያ ደረጃም ብትወስድ ይሄን ያክል እኮ ደግሞ ወደ ቀናት ወስዶ ብዙ ሚሊዮን ብር ያገኘሁበት ነገርም አይደለም። ሰው በተፈጥሮ ኢዮዳብ ፈጣሪ ምስክሬ ነው። በዚህ በቲክቶክ ሰዎችን ለምንድን ነው መንሱሩን የምጠላው ብለህ ፐርሰናሊ በስልክ ብታናግረው አንድን ሰው እርግጠኛ ነኝ ውሃ የሚደፋ ሪዝን አይነግርህም። ይሄ የተራበ ህዝብ ላይ ሽቶ ይረጫል ይልሃል። ሰው እኮ ፌክም ሽቶ ይጠቀማል። ምን ችግር አለው? በቃ እኔ ሽቶ የምወድ ሰው ነኝ፣ ሽቶ ተጠቀምኩ። ኦሪጂናልም ይሁን ፌክም ይሁን ምንም ይሁን በተራበ ሰው ላይ ምግብ ይበላል ይላል። ሰው አንዴ የሆነ መጥፎ ነገር ካሰበ ስላንተ እርግጠኛ ሆኜ ነው የምነግርህ፣ ስላንተ ጥሩነት አያወራም። ባለፈውም ብያለሁ፣ አንተም ኮንፈርም አድርገህልኛል። የመጀመሪያው በኢትዮጵያ ውስጥ በቲክቶክ ታሪክ ገንዘብ እያሳየው የሰጠው እኔ ነኝ። ቻሌንጅ ያስጀመርኩ እኔ ነኝ። ይህንን ጥሩነትህን አያወሩልህም። አንድ ቪዲዮ አምጡ በላቸው። እኔ ሰው ስሰድብ ሰው እናትህ እንዲትሁን ብዬ የሰው እናት እኔ የሰውን እናት ስሰድብ የኔን እናት ስለምወዳት እናቴን ማሰደብ አልፈልግም። ግን ከመሬት ተነስቶ ለምን አይታሰርም ይልሃል። ለምንድን ነው የምታሰረው? ምን አጥፍቼ? ጥፋት ካለ 911 ለፖሊስ ሪፖርት ማድረግ፣ በቪዲዮ ለፌዴራል ፖሊስ ሪፖርት ማድረግ፣ ከዛ በኋላ ደግሞ መንግስት ያን ነገር አክሽን መውሰድ ሲያቅተው ቀጥታ ወደ ሚዲያ ታመጣዋለ። ኤቪደንስ ይሄው። ከዛ በኋላ ሌላው አካል ተከታትሎ ይዛል። በዚህ ዘመን ብሔራዊ ደህንነት የሚባል አለ ኢትዮጵያ ውስጥ፣ አርቲፊሻል ኢንተለጀንስ የሚባል አለ፣ ኢንሳ የሚባል አለ፣ ፌዴራል ፖሊስ የሚባል አለ፣ መከላከያ ሰራዊት የሚባል አለ፣ አዲስ አበባ ፖሊስ የሚባል አለ። እነዚህ ተቋሞች ሁሉ መቼም መንሱሩን ያግዛሉ ማለት አይቻልም። ሌብነት ካለ ለሌብነት ቀጥታ ኤቪደንስ መስጠት። 5 ተቋም ላይ ብትልክ እርግጠኛ ሁኜ ነው መጀመሪያ ኤቪደንሱን ያገኘው ሰው ኤቪደንሱን ኢንቨስቲጌት አድርጎ ያለሁበት ቦታ አንጠልጥሎ ይወስደኛል። ቢሮ ይታወቃል፣ ቤቴ ይታወቃል፣ ታርጋ ይታወቃል፣ የመኪና ታርጋዬ። ከሀገር ስወጣ በኢሚግሬሽን ነው የምወጣው። ምንድን ነው ማድረግ ያለብኝ? ጥፋት ሳይኖርብኝ እኔ ለምንድን ነው የምታሰረው? ብዙ ኮሜንት አሁን ዛሬ ፌስቡክ ገብተህ ብታይ የኔን ፎቶ ተለጥፎ ለምንድን ነው የማይታሰረው እሱ ይላል ሰው። ምን አርጌ ምን አጥፍቼ? እሺ ሳላጠፋ ልታሰርጄ? እኔ እኮ መብትና ግዴታዬን ጠብቄ አውቄ የምኖር ሰው ሕፃን ልጅ አይደለሁም። እኔ ከ40 ዓመት በላይ ነኝ። የሀገሬን ሕግ ጠንቅቄ አውቃለሁ። የሚያሳስረኝን ነገር አውቃለሁ። የሚያስጠይቀኝን ነገር አውቃለሁ። ስለዚህ ወንድም እህቶቼ ጥላቻ መቼም ወዴትም ሊወስድን አይችልም። ኤቪደንስ ካላችሁ ግን አሁንም ደግመዋለሁ፣ ይህን ቁጥር መጥራት እንኳ አልወድም እኔ እዮዳብ ያውቀዋል። 911 ደውሉና በነገራችን ላይ መንሱር ኢቭን በ911 ኬስ በጣም ከአንደበቴ የሚወጣው ቃል ነው። ተጠንቀ ነበር የምትናገረው። እኔ ያው አንተ በዛን ጊዜ ነው የገረመኝ። በዛ ደረጃ በህይወት እንደዛ እየተደረገ እስቴው ከአንደበት ልጅቷንም ለማዋረድ አልሄድክም። እንደገና እንዲያውም ነገሮችን በውስጥ ለማድረግና ከሶሻል ሚዲያ ለማውጣት ሄድክበት ርቀት ያ መደነቅ አለበት። ብዙ ጊዜ መንሱር እዚህ ሶሻል ሚዲያ ስንቆይ ሲነኩን እንነካለን እና እኔ ሁሌም ማደንቀው አንተን ልክ በጣም ትሬንድ የተደረክ ሰው ነው። በቃ ምንም እንትን አትልም፣ ምንም አትፎርሽም። በተለይ በጫልቱ ጊዜ የደረገው ጉዳይ ላይ ምንም ስትናገር አልሰማውም።